ኦፖርቹኒቲውን አክሰፕት አድርጌ 2 ቀን 3 ቀን አይ ቲንክ የፈጀብኝ ወዲያው ጆይን አድርጌ መስራት ጀመርኩ። የመጀመሪያ አመት ለኔ በጣም አሜዚንግ ነበረ። በማንነት ደረጃ በጣም ሽፍት ያደረኩበት የወሰድኳቸውን ስልጠናዎች አፕላይ ያረኩበት ጎል ሴቲንግ የሚባል ስልጠና አለ አይደል? ሀያል ሂደት አይደል? የመጀመሪያ አመት እስኪ ጉዱን ሊየው ብዬ በአመት 100,000 ብር ማግኘት ብዬ እቅድ አውጥቼ ሰርቻለሁ። በ11 ወር አካባቢ የመጀመሪያ አመት ግብ ተሳክቷል። ሳልመረቅ ደሞዜን አግኝቻለሁ ማለት ነው። which is so good አንድ ኮንፈርሜሽን ነው። ሁለተኛ አመት በጣም ብዙ ጥፍ አሳደግ ነው ገቢያችንን፣ ቆንጆ ገቢ መጣ። ሁለተኛ አመት ላይ ስራዎችን ይሄ ኔትወርኪንግ የመጀመሪያ ቢዝነስ ስለሆነ እንደ ቢዝነስ አድርጌ ሰራ። ተቀጥሬም አላቅም። ምንም አይነት የሞካከርኳቸው ነገሮች በሐሳብ ሌቭል ብቻ ናቸው ያሉት። ሶ ሰከንድ ይር ላይ ከፍ ወዳለ ስራ፣ ከፍ ወዳለ ስታንዳርድ፣ ከፍ ወዳለ ሜንታሊቲ መጣው። ቲምን በደንብ ማዋቀር፣ ስትራክቸር ማስያዝ፣ ዳይቨርሲፋይ ማድረግ፣ ኃላፊነት ቴክ አድርጎ ቢሮ መክፈት፣ ስራዎችን በደንብ በቲም በደንብ አብረን ሰራን። በዚህ አጋጣሚ የፓዮኒርስ ቡድን መሪዎች በጣም ነው መወዳችሁ ምኮራባችሁ። you are በቃ the backbone ሰክሰሴ በሙሉ ከቲሜ ጋር የተያያዘ ነው ብዬ አስባለሁ።